በትግራይ ክልል የተፈጠረው ውጥረት በሰላም እንዲፈታ ኢሰመኮ አሳሰበ። በትግራይ ክልል የተፈጠረው ለሰላም ስምምነቱና ለሰብአዊ መብት ጥሰት ስጋት የሆነው ውጥረት በሰላም እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳስበዋል። ኢሰመኮ የክልሉን ወቅታዊ ሁኔታ በተመለከተ ባወጣው መግለጫ በክልሉ በሁለት የህወሓት ቡድኖች መካከል የተፈጠረው ውጥረት የፕሪቶሪያው የሰላም ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና የሰብአዊ መብት ጥሰት ስጋት የሚጥል ነው ብለዋል። ኢሰመኮ በመግለጫው የክልሉ ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ እግድ ከጣሉ በኋላ የህወሓት ተወካይ መሆናቸውን የሚገልጹ አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማትን ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰላማዊ ሰዎች ላይ አደጋና ስጋት ፈጥሯል ብለዋል። ኢሰመኮ እግዱን ተከትሎ በተነሳው ግርግር በክልሉ ሰዎች መቁሰላቸውን መታሰራቸውንና በመቀሌና በአዲግራት የአስተዳደራዊ ቅየራ መደረጉንም ጠቅሷል። የተከሰተው አለመግባባት ጋር ተያይዞ በክልሉ ለወራት የዘለቀውና ከቅርብ ጊዜያት ወዲህ አሳሳቢነቱ እየጨመረ የመጣው ውጥረት በክልሉ አጠቃላይ ሰላም እና የሰብአዊ መብት ሁኔታ ላይ ያለው አንድምታ እየተከታተለ እንደሚገኝም አስታውቋል። ውጥረቱን ተከትሎ አዲ ጉዶምና በሰሃራቲ ሳምረ ወረዳ ጥቂት የማይባሉ ግለሰቦች ለድብደባና ለእስራት መጋለጣቸውን የጠቀሰው መግለጫው በመቀሌና በአዲግራት ከተሞች የአስተዳደራዊ ለውጥ መካሄዱ ያለውን አለመግባባት በማባባስ በማህበረሰብ ውስጥ ያለውን ስጋት ጨምሮታል ብሏል። ይህንን ስጋት ለማስወገድም ሁሉም የሚመለከታቸው አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ እንዲሁም የፖለቲካ ልዩነቶችን በምክክርና በመግባባት ሕግን መሰረት በማድረግ እንዲፈቱ ኢሰመኮ በመግለጫው ጥሪ አቅርበዋል። በህወሓት አመራሮች መካከል የተፈጠረው ውጥረትን ለመፍታት የሚደረጉ ጥረቶች እንደሚቀጥሉ ሌተናል ጀነራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ የፖለቲካ ችግሮችን ለመፍታት በውስጥም በውጭም ለመፍታት ሲደረግ የቆየው ጥረት ባይሳካም ጥረቱ ይቀጥላል ሲሉ ተናግረዋል። የተካሄደው ጥረት ሊመክን የቻለው በአደራዳሪዎቹ የተነሳሽነት ማነስ ሳይሆን በተደራዳሪዎቹ ድክመት ምክንያት ነው ያሉት ምክትል ፕሬዝዳንቱ ቢሆንም ችግሩ ተባብሶ በውስጥም ይሁን በውጭ ጫና የሚካሄድ ጦርነት እንዳይፈጠር እየተሰራ ነው ሲሉም ተናግረዋል። በክልሉ ወቅታዊ ሁኔታ በተመለከተ ማብራሪያ የሰጡት ሌተናል ጀነራል ታደሰ ወረደ በትግራይ ያለው የፖለቲካ ችግር ከክልሉ አቅም በላይ ስላላደለ የፌዴራል መንግስት ችግሩን ለመፍታት ጣልቃ አይገባም ያሉ ሲሆን ችግሩ ፖለቲካዊ መፍትሄ ያገኛል ሲሉም አመላክተዋል። ወቅታዊ ችግሩ አንዱን በመሾምና ሌላኛውን በመሻር አይፈታም ያሉት ሌተናል ጀነራሉ ችግሩ ፖለቲካዊ ነው፣ መፍትሄውም እንዲሁ ፖለቲካዊ ነው፣ የዚህም እምነት መኖሩን ጠቅሰዋል። በህወሓት ከፍተኛ አመራሮች መካከል በተፈጠረው ልዩነት ምክንያት አሳዳጅና ተሳዳጅ የሚል ትርክት እንዳይፈጠር ስጋት አለ ያሉት ጀነራሉ ይህንን የተሳሳተ አስተሳሰብ ከወዲሁ ለማረም በጊዜያዊ አስተዳደር የስልጣን እርከን የሚገኙ አመራሮች ተረጋግተው ስራቸውን መስራት እንደሚገባቸውም አሳስበዋል። ክልሉ በአሁኑ ወቅት ውጥረት ውስጥ እንደሚገኝ የሚገልጽ ሲሆን ለዚህም የጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ በዶክተር ደብረጽዮን የሚመራው ቡድን ተጠያቂ ያደርጋሉ። በተመሳሳይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የፕሪቶሪያው ስምምነት እንዳይተገበር አንድ የህወሓት አንጃ እንቅፋት ሆኗል በማለት በቅርቡ ውንጀላ አቅርበው ነበር። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በበኩሉ ክሱን እንደማይቀበል የሚገልጽ ሲሆን በተወሰኑ የትግራይ አስተዳደራዊ መዋቅሮች ህግ ለማስከበር የተደረጉ እንቅስቃሴዎችን በጠቅላላው በጊዜያዊ አስተዳደሩ ላይ የተቃጡ እርምጃዎች ተደርገው መቅረባቸው ተገቢነት የሌለው ነው ሲሉም ይገልጻሉ። የኤርትራ ጦር በድንበሩ የዛሬው የሳተላይት ምስሎች። ዓለም አቀፍ ሚዲያዎች በኢትዮ ኤርትራ ጉዳይ ትኩረት ሰጥተው ዘገባዎችን ማቅረብ እንደቀጠሉ ነው። ፋይናንሻል ታይምስ በአንድ ሳምንት ለሁለተኛ ጊዜ ባስነበበው ዘገባው በኢትዮጵያ ያለው ውጥረት በቀጠናዊ ጦርነት ስጋት ፈጥሯል ሲል ማስጠንቀቂያ ሰጥቷል። በዛሬው ዕለት የተጋሩ የሳተላይት ምስሎች በዛላምበሳ የኤርትራ ጦር ከፍተኛ ወታደራዊ ግንባታ ላይ መሆኑን አመልክተዋል። መሰረቱን ለንደን ያደረገው ፋይናንሻል ታይምስ በኢትዮጵያ እርስ በርስ ጦርነት ዳግም ስጋት ተፈጥሯል፣ ከኤርትራም ጋር ግጭት ሊፈጠር ይችላል ሲል ዘገባው አጽንኦት ሰጥቷል። በአፍሪካ ቀንድ የፖለቲካ ኤክስፐርት የሆኑት አህመድ ሱሌማን ለዚሁ ዘገባ በሰጡት ቃል በኢትዮጵያ ኤርትራ ውጥረት መባባሱን ጠቅሰው ዓለም አቀፉ ማህበረሰብ ለጉዳዩ ከፍተኛ ትኩረት ሊሰጠው ይገባል ሲል አመልክቷል። የለንደኑ
የትንታኔ ተቋም ቻታም ሃውስ ባለሙያ የሆኑት አህመድ ሱሌማን በኤርትራ አፋር ድንበር አካባቢ ከፍተኛ ወታደራዊ እንቅስቃሴ መኖሩን ጠቁመዋል። በተመሳሳይ በትግራይ ክልል በነደብረጽዮን ቡድን የተጀመረው የቢሮ ነጠቃ ሌላው የውጥረት ማዕከል መሆኑን ያነሱት ምሁሩ የነደብረጽዮን ቡድን የጠላት ወዳጄ ነው በሚል ከኤርትራ ጋር ሊወግን ይችላል የሚል ስጋት ማየሉን ምሁሩ ገልጸዋል። የነደብረጽዮን ህወሓት የጊዜያዊ አስተዳደሩን በማንሳቱ ከፌዴራል መንግስቱ ጋር ውዝግብ ውስጥ መግባቱና በውሉ ያልጸናው የፕሪቶሪያው ስምምነት ላይ ሌላ ስጋት መደቀኑን ዘገባው አመልክቷል። በዛሬው ዕለት የተጋሩ የሳተላይት ምስሎችም በዛላምበሳ የኤርትራ ጦር ከፍተኛ ወታደራዊ ግንባታ ላይ መሆኑን አመልክተዋል። የሳተላይት ምስሎች ይፋ እንዳደረጉት የኤርትራ ጦር በትግራይ አዋሳኝ በዛላምበሳ አቅራቢያ ከፍተኛ ወታደራዊ ግንባታ አከናውኗል። ይህ በተለይም ካለፈው ዓመት ጥር ወር ከነበረው የኤርትራ ወታደራዊ ግንባታ አንጻር የአሁኑ ከ10 እጥፍ በላይ ማደጉን የተጠቆመው። በሳተላይት ምስሉ እንደተመለከተው በርካታ መድፎች ተሰልፈው ይታያሉ። በተያያዘም በኤርትራ ክተት መታወጁን ተከትሎ የኢትዮጵያ ጦር ወደ ድንበር መጠጋቱን ሮይተርስ የዜና ወኪል ስማቸውን ያልጠቀሳቸውን 2 ከፍተኛ ባለስልጣናትን ዋቢ በማድረግ መዘገቡ ይታወቃል። ከፕሪቶሪያ የሰላም ስምምነት በኋላ ከፍተኛ ቁጥር ያለው የኤርትራ ጦር በኢትዮጵያ ግዛት ውስጥ እንደሚገኝ ያስታወሰው ዘገባው ኤርትራ እነዚህን ግዛቶች ታሪካዊ ባለቤትነት መብት እንዳላት በመግለጽ እየሞገተች ትገኛለች ብሏል። አሜሪካን ጨምሮ የምዕራቡ ዓለም መንግስታት ኤርትራ ከእነዚህ ግዛቶች ለቃ እንድትወጣ ሲሞግቱ ቢቆዩም የኤርትራ ጦር አሁንም በኃይል በያዛቸው ግዛቶች ውስጥ ይገኛል ሲል ዘገባው አክሎ ገልጿል። ከኤርትራ ጋር ጥምረት በመፍጠር ላይ ይገኛል በሚል ተደጋጋሚ ስሞታዎች ሲቀርብበት የቆየው የነደብረጽዮን ህወሓት መቀለና አዲግራትን ጨምሮ በርካታ የክልሉ ከተሞችን በወታደራዊ ኃይል መቆጣጠሩን አብራርቷል። የነደብረጽዮን ህወሓት ከኤርትራ ጋር ጥምረት ፈጥሯል መባሉን እንደማይቀበለው በተደጋጋሚ መግለጹን ያስታወሰው ዘገባው የኢትዮጵያ ጦር በዚህ ውጥረት መሃል ወደ ድንበር መንቀሳቀሱን አብራርቷል። በሌላ በኩል ኤርትራ በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል ባወጣችው መግለጫ የኤርትራ መንግስት የያዘው የትግራይ መሬት የለም ሲሉ አመልክተዋል። አቶ የማነ ገብረ መስቀል ይድረስ ለግጭት ጠማቂዎች በሚል በኤክስ ገጻቸው ባሰፈሩት መልእክት የፕሪቶሪያ የሰላም ስምምነት መተግበርና አለመተግበር የኢትዮጵያ ውስጥ ጉዳይ እንጂ ኤርትራን አይመለከትም ብለዋል። ምስራቅ እዝ ስር ከነበሩ የአማራ ተወላጅ የሰራዊቱ አባላት መካከል 85 በመቶ የሚሆኑት በተለያዩ ምክንያቶች መክዳታቸው ተገለጸ። ዘመናዊ ታንክና ድሮን ታጥቀን ክላሽ በያዘ የጽንፈኛው ኃይል ተደጋጋሚ ጥቃት እንዴት ይደርስብናል ሲሉም የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማመር ተሰማ መናገራቸውን የደረሰን መረጃ አመልክቷል። ከተለያዩ ወታደራዊ ማሰልጠኛ ካምፖች የተውጣጡ የምስራቅ እዝ ወታደራዊ አመራሮች ሰሞኑን ባደረጉት ግምገማ የመከላከያ ሰራዊቱ የመዋጋት ሞራሉና አቅሙ መዳከሙን በተመለከተ በሰፊው መነጋገራቸው ታውቋል። በግምገማው መድረክ ላይ የተገኙት የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ ቁጣ በተቀላቀለበት ንግግር ዘመኑ የፈጠራቸውን ውድና ዘመናዊ የጦር መሳሪያዎች ታጥቀናል፣ ነገር ግን ከድሽቃና ብሬን የዘለለ መሳሪያ ባልታጠቀ የጽንፈኛው ኃይል ከባድ ኪሳራ እየደረሰብን ነው ማለታቸው ተሰምቷል። በመድረኩ ላይ የአማራ ተወላጅ የሰራዊቱ አባላት በከፍተኛ ቁጥር መክዳታቸውንና 85 በመቶ የሚሆኑት ከነትጥቃቸው መጥፋታቸውን የሚገልጽ ሪፖርት ቀርቧል። ሌተናል ጀነራል ማመር ተሰማ በቀጣይ የፋኖ የቡድን መሳሪያዎች ላይ ትኩረት ያደረገ የማጥቃት ዘመቻ መደረግ እንዳለበት መመሪያ መስጠታቸውን ነው ካገኘነው መረጃ ለማወቅ የተቻለው። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ ተጠናክሮ ቀጥሏል። በጎጃም በእናርጅና ናውጋ፣ በአገው ምድር በሉማሜ ከፍተኛ ተጋድሎ የተደረገባቸው ውጊያዎች እንደነበሩ ለማወቅ ተችሏል። በርካታ ያገዛዙ ታጣቂዎች ከጥቅም ውጪ መሆናቸውን ከአማራ ፋኖ በጎጃም የህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል። በሸዋ በጎንደርና በወሎም በበርካታ አካባቢዎች ውጊያዎች መደረጋቸውን ከየቀጠናው ከደረሰን መረጃ ለማወቅ ተችሏል። በባህር ዳር ከተማ ቅዳሜ ምሽቱን ወረቀት መበተኑን ተከትሎ ውጥረት መንገሱም ተገልጿል። የሰውና የባጃጅ እንቅስቃሴ እንዲቆም በሚል መልእክት የያዘ ወረቀት በከተማዋ በተለያዩ አካባቢዎች የተበተነ ሲሆን ፋኖ ጥቃት ሊሰነዝር ይችላል በሚል ትላንት ምሽቱን ባህር ዳር ያለ ወትሮዋ ጭር ብላ እንደነበረ ለማወቅ ተችሏል። አብይ አህመድ ባህር ዳር ከተማ ገቡ። በአማራ ክልል የተለያዩ አካባቢዎች የሚደረጉ ውጊያዎችና የሚፈጸሙ ድንገተኛ ጥቃቶች ዛሬም ቀጥሏል። ጠቅላይ ሚኒስትር አብይ አህመድም ዛሬ ድንገት ባህር ዳር ተገኝተው የባህር ዳር ከተማ የኮሪደር ልማት ስራዎችን ሲጎበኙ መታየታቸው አነጋጋሪ ሆኗል። ጠቅላይ ሚኒስትሩ ከመከተላቸው ተመስገን ጥሩነህ ከክልሉ ርዕሰ መስተዳድር አረጋ ከበደና ዳንኤል ክብረትን ጨምሮ ከሌሎች አመራሮች ጋር ሆነው በባህር ዳር ሳይክል ሲያሽከረክሩና በጀልባ ሲጓዙ ታይተዋል። ጠቅላይ ሚኒስትሩ ከባህር ዳር ባስተላለፉት መልእክትም ባህር ዳር ውበቷ እየተገለጠ ነው፣ ከተማዋን የንግድና የቱሪዝም ማዕከል ለማድረግ አመራሩ ከሚያደርገው ጥረት
የምንማራቸው ብዙ ነገሮች አሉ። ባህር ዳር በፈተና ውስጥ የመጽናት ምሳሌ ናት። ባለፉት ዓመታት የነበረው ፈተና እያለፈ ነው። ባህር ዳር ግን በፈተና ውስጥ ስራዋን አላቋረጠችም። እንዲያውም ለፈተና የተወረወረውን ድንጋይ ለግንባታ ተጠቅማበታለች ሲሉም ጠቅላይ ሚኒስትሩ አነጋጋሪ መልእክት አስተላልፏል። ባህር ዳር ከግማሽ ምዕተ ዓመት በላይ ያስቆጠሩ የዘንባባ ዛፎች አሏት ያሉት አብይ አህመድ በዚህ ላይ የኮሪደር ልማቱም ተጨማሪ ውበት ሰጥቷታል ብለዋል። አመራር ሰርቶ የሚያሰራ ቀድሞ የሚያስከትል መሆን አለበት ያሉት አብይ አህመድ አቶ አረጋ ከበደ የራሳቸውን ጽሕፈት ቤት አካባቢ አስተካክለው ኮሪደሩን በመስራት አርአያ መሆናቸው ትምህርት የሚሆን ነው ብለዋል። በከፍተኛ ቁጥር መክዳታቸውንና 85 በመቶ የሚሆኑት ከነትጥቃቸው ትላንት ረፋዱንም የፋኖ ኃይሎች ከተማውን መቆጣጠራቸው ተሰምቷል። በደቡብ ወሎ መቅደላና አካባቢው ለ3 ቀናት የዘለቀ ከባድ ውጊያም ሲደረግ ሰንብቷል። በኮሬም ከተማ አቅራቢያም ለ3 ቀናት የዘለቀውን ውጊያ ተከትሎም ትላንት ረፋዱን የፋኖ ኃይሎች ደብረ ዘይት ከተማን ተቆጣጥረው እንደነበርና ደብረ ዘይት ትምህርት ቤት ውስጥ መሽጎ የነበሩ የመንግስት ሚሊሻና የአድማ ብተና ኃይሎችም አካባቢውን ለቀው መውጣታቸው ተገልጿል። በከተማው የአድማ ብተናና የሚሊሻ ካምፕ እንዲሁም ሎጂስቲክስ ሆኖ ሲያገለግል የነበረ የስንቅ ማዕከልም ተቃጥሏል ተብሏል። በሚሊሻ አባላት ላይም ጉዳት እንደደረሰ ተነግሯል። ይህንን ተከትሎም ዛሬ ተጨማሪ መንግስት ኃይል መካናይዝድና እግረኛ ጦሩን ጨምሮም ከኮሬም ወደ ደብረ ዘይት ከተማ እየገባ እንደሆነና ዙ 23 ሞርታርና ዲሽቃም በተከታታይ ሲተኮስ ነበር ተብሏል። በአካባቢው አሁን ላይም ከፍተኛ ውጥረት እንዳለ ተሰምቷል። ደሰም ተብሎ የሚጠራው ቦታም ከኮሬም ሲመለሱ የነበሩ የመንግስት ኃይሎች ላይ ድንገተኛ የደፈጣ ጥቃት ተከፍቶም የመካናይዝድ ተተኳሽን ጨምሮም በርካታ የመንግስት ኃይሎች ላይ ጉዳት ደርሷል ተብሏል። በሰሜን ወሎ ጋዛ ወረዳ አስታይሽ ከተማም ትላንት ሌሊቱን በሚሊሻና አድማ ብተና ካምፕ ላይ በተፈጸመ ድንገተኛ ጥቃት የአካባቢው የሚሊሻ ጠርናፊና አዛዥ እንደተገደለና የዘመቻ መሪውም ቆስሎ በፋኖ ኃይሎች እንደተያዘ ተሰምቷል። 4 የሚሊሻ አባላትም በፋኖ ኃይሎች ተይዘው እንደተወሰዱና 2 የቡድን መሳሪያዎችን ጨምሮም ከ11 በላይ የነፍስ ወከፍ መሳሪያዎች በእጃቸው መግባቱ ተነግሯል። በአካባቢው የነበረው የመከላከያ አመራርም ጥቃቱን ተከትሎም ሌሊቱን በወታደሮች ታጅቦ በፓትሮል ወደ ጋሸን አቅጣጫም ሸሽቶ ሄዷል ተብሏል። የፋኖ ኃይሎችም ስታይች ከተማን እስከ ንጋት ድረስ ተቆጣጥረው እንደነበርና ንጋቱንም ከተማውን ለቀው መውጣታቸውን የአካባቢ ምንጮች ገልጿል። በአዊ ዞንም ትላንት ውጊያ ሲደረግ የዋለ ሲሆን በአዲስ ግዳም ከተማ አቅራቢያም ፋክታ ለቁማ ወረዳ በተለይ ከስግላ ዮሐንስ እስከ ደብረ ዘይት ባለው ቀጠናም ትላንት ከኮሶበርና ከአዲስ ግዳም አካባቢዎች በሜካናይዝድ ታጅቦ የገባ በርካታ የመንግስት ኃይል ከጎጃም ፋኖ 2 ብርጌዶች ጋር ከ2 ሰዓት እስከ 8 ሰዓት ድረስ የዘለቀ ከባድ ውጊያ እንዳደረገና የደረሰውን አሃዛዊ ቁጥር ለማወቅ ባይቻልም በርካታ ቁስለኞችንና አስክሬኖችን ግን የመንግስት ኃይሎች አንስተው ከ8 ሰዓት ጀምሮም አካባቢውን ለቀው ወጥተዋል ተብሏል። በመዲናዋ መደበኛ ባልሆነ ንግድ መሰማራት የሚችሉት የከተማዋ ነዋሪዎች ብቻ መሆናቸውን የሚደነግግ ደንብ መጽደቁ ተገለጸ። የአዲስ አበባ ከተማ አስተዳደር ካቢኔ በ4ኛ ዓመት 8ኛ መደበኛ ስብሰባው ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል መደበኛ ያልሆነ የጎዳና ላይ ንግድ ስርዓት ለማስያዝ ይረዳ ዘንድ እየተዘጋጀ እንደሚገኝ ታውቋል። ከዚህ ጉዳይ ጋር ተያይዞ ሪፖርተር ያነጋገራቸው የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ ካቢኔ ያጸደቀው አዲሱ ደንብ በመዲናዋ አንድ ግለሰብ መደበኛ ባልሆነ ንግድ ላይ ሊሰማራ የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማዋ ነዋሪ ከሆነ ብቻ ሊሆን እንደሚችል አስገዳጅ መስፈርት አስቀምጧል ብለዋል። የከተማዋ ነዋሪ ጉዳይ አንዱ መስፈርት ሆኖ ሊቀጥል የቻለው በዚህ ንግድ የሚሰማሩ አካላት ህጋዊ ሆነው መንቀሳቀስ እንዲችሉ ለማድረግ መሆኑንም ለማስገንዘብ ነው ብለዋል። በዚህ የንግድ ሰንሰለት የሚሰማሩ ዜጎች ህጋዊነት በክልል መታወቂያ አይረጋገጥም ማለት ግን አይደለም ሲሉ ማለታቸውንም ዘገባው አክሏል። ነገር ግን በአዲስ አበባ ከተማ ጫና አለብን፣ ከክልሎች ወደ ከተማ የሚደረግ ፍልሰት አለ፣ ይህንን ፍልሰት ማበረታታት የለብንም። ስለዚህ በዚህ የንግድ ስርዓት ላይ የሚሰማራው ሰው ቋሚ አድራሻ ታውቆ የከተማ አስተዳደሩ መታወቂያ ሊኖረው ይገባልን ብለዋል። ረቂቅ ደንቡ መደበኛ ባልሆነ ንግድ የተሰማሩ ነጋዴዎች በተለያዩ የንግድ አይነቶች ተሰማርተው እንዲሰሩ የታሰበ ነው ተብሏል። ይህም በከተማዋ መሬትና ልማት ቢሮ ለመነገጃ ተብሎ በተለያዩ ዋና ዋና መንገዶችና በሚሰጡ ሌሎች ቦታዎች ገደብ ተቀምጦ ለተወሰኑ ሰዓታት እንዲሰሩ የሚፈቀድበት ሂደት ይኖራል ማለት ነው ሲሉ አቶ ተክሌ ተናግረዋል። በደንቡ መሰረት የሚነገዱ ንግዶች የገንዘብ መጠናቸው ዝቅተኛ የሆነ ማለትም በዚህ ስራ ላይ የተሰማሩ ዜጎች በአንድ ዓመት ጊዜ ውስጥ የሚያገኙት ገቢ 200,000 ብር ከደረሰ ወደ መደበኛ ንግድ የሚሸጋገሩበት አሰራር ይኖራልም ሲሉ አስረድተዋል።